ኪዳን ላይ ሁለት ዋና አገልጋዮች አሉ። አዲስ ኪዳን ላይ ነው ወንጌላዊያን ፓስተር ምናምን። ብሉይ ኪዳን የለም ፓስተር ወንጌላዊ ምናምን ታውቃላችሁ። ያለው ሁለት አገልጋይ ነው። ምንና ምን? ነብይና ካህን። ነብይ ማለት እግዚአብሔርን ወክሎ ሰው ፊት የሚቆም ነው። ምን አልኩኝ? እግዚአብሔርን ይወክልና ማን ፊት ይቆማል? ሰው ፊት። አየህ፣ ይኸውልህ ነብይ እግዚአብሔር ሲቆጣ ይቆጣል። የብሉይ ኪዳን ነብይ ለዛ ነው ብዙ ጊዜ የሚቆጣው። አዲስ ኪዳን ደግሞ ነብይ እግዚአብሔር በክርስቶስ ስቋልና ነብይ ካገኛችሁ ፈገግ ያለ መሆን አለበት። እንደኔ እንደዚህ ካልሳቀ ጠርጥሩ። ምክንያቱም ነብይ ማለት ምን አልኩኝ? እግዚአብሔርን ወክሎ ማን ፊት የሚቆም ነው? ሰው ፊት አይደል? እግዚአብሔርን ነው የሚወክለው። ካህን ደግሞ ሁለተኛው አገልጋይ ካህን ደግሞ በተቃራኒው ሰውን ወክሎ በእግዚአብሔር ፊት ነው የሚቆመው። ሰማይ ነብዩ እግዚአብሔርን ወክሎ ሰው ፊት፣ ካህኑስ ሰውን ወክሎ እግዚአብሔር ፊት። እና ብሉይ ኪዳን ላይ እስራኤላውያን የተለያዩ ካህናት አላቸው። በዓመት አንድ ጊዜ ግን ዮም ኪፖር በተባለ ቀን የካህናቶች ሁሉ ሊቅ አለ። ሊቀ ካህናት ይባላል። የካህናት ሊቅ ማለት ነው። ሁሉንም እስራኤልን ይወክልና ይላል መጽሐፍ ቅዱስ። በዓመት አንድ ጊዜ ቅድስተ ቅዱሳን የመገናኛው ድንኳን ታውቃላችሁ። ቅድስት አለ፣ ከዛ ቅድስተ ቅዱሳን አለ። ማንም አይገባበት። እግዚአብሔር ቀዶ የወጣው ማለት ነው። የገባ የለም፣ ቀዶ ነው የወጣልን እግዚአብሔር ራሱ። ሃሌሉያ። እና ቅድስተ ቅዱሳን ውስጥ ይላል በዓመት አንድ ጊዜ ሊቀ ካህናቱ ይላል የበጎችና የኮርማዎችን ደም ይዞ ቅድስተ ቅዱሳን ይገባል። ለምን ካላችሁኝ ሙሉ እስራኤልን ወክሎ ሰውን ወክሎ በእግዚአብሔር ፊት ሊቆም ሊታይላቸው። ለማን? ለእስራኤላውያን። እግዚአብሔር ያንን ሊቀ ካህናት ሊቀበለው ላይቀበለውም ይችላል። ሰማችሁ? ከተቀበለው በሰላም ሰውቶ ደሙን ረጭቶ 7 ጊዜ ከዛ ይወጣል። ልክ እስራኤላውያን በዓመት አንድ ጊዜ የዛ በዓል ላይ ዮም ኪፖር ቀን ላይ ሙሉ ድንኳኑን ከበው ይጠብቁና ካህኑ ሊቀ ካህናቱ መስዋዕቱን ሰውቶ በሰላም ሲወጣ ካዩ በእልልታ ያቀልጡታል። ለምን? ሊቀ ካህናቱን ተቀበለ ማለት እስራኤልን ተቀበለ ነው። ለምን? ሙሉ እስራኤልን ወክሎ ነው የገባው። ስለዚህ ሊቀ ካህናቱን ስለተቀበለ በዛ ዓመት ደስታ ነው። ጦርነት ይሄዱና ያሸንፋሉ። እህልና ቡሃቃቸው ይባረካል። በሽታ ከመካከላቸው ይርቃል። ለምን? እግዚአብሔር በዛ ዓመት ተቀብሏቸዋል ማለት ነው። አሜን። ነገር ግን የሚገርማችሁ አንዳንዴ ላይቀበል ይችላል። ኢቭን ካህናት ራሱ መጽሐፍ ቅዱስ ላይ ለምሳሌ የመጥምቁ ዮሐንስ አባት ገብቶ ሲወጣ መልአኩ ጊዳ አረገው ይላል እና ሲወጣ ያወራ ይላል። ዮሐንስን ስሙን ራሱ መናገር አልቻለም። እና አንዳንድ ጊዜ መጥፎ ሊቀ ካህናት ደግሞ ይደርሳል። መጥፎ ሊቀ ካህናት ሲደርሳቸው ቀስፎት ከገደለው እንዳውም አንዳንዶች ምን ይላሉ? በወገቡ ላይ ገመድ ታስሮ ነው የሚገባው። ለምን? ገብቶ የሚያወጣው ስለሌለ ሬሳውን ጎትተው ያወጡታል። ሊቀ ካህናቱን ደግሞ አልተቀበለም ማለት እግዚአብሔር ሙሉ እስራኤልን አልተቀበለም ማለት ነው። በዛ ዓመት ጭንቅ ነው። ጦርነት ይሸነፋሉ፣ በሽታ ይበዛል፣ ብዙ ዘርተው ጥቂት ነው የሚያጭሉት ምናምን። ታዲያ እስራኤላውያን መልካም ሊቀ ካህን ይደርሳቸውና ደስ ብሏቸው በቃ ከዓመት ዓመት የእግዚአብሔርን በረከት እየበዘበዝን ነው ብለው ሳለ ሊቀ ካህናቱ ዘላለም አይኖርም። ሞት ስለከለከላቸው ካህናት የሆኑት ብዙዎች ናቸው ይላል መጽሐፍ ቅዱስ። ነገር ግን ይላል በአዲስ ኪዳን ላይ አንድ ታላቅ ሊቀ ካህን መጣ። ይሄ ሊቀ ካህን እንደ ሌዊ ክህነት ከሌዊ ነገድ አልነበረም። ነገር ግን እንደ መልከ ጸዴቅ ሹመት ለዘላለም ካህን የሆነ እስራኤልን ብቻ ግን ወክሎ አይደለም፣ ሙሉ ዓለምን ወከለና እኔና አንቺንም ወከለና የበጎችና የኮርማዎችን ደም ይዞ አይደለም፣ የራሱን ንጹሕ ደም ያዘና በምድራዊው ድንኳን አይደለም፣ በሰማያዊቱ ቅድስተ ቅዱሳን በአርያም ለእኔና ለእናንተ ይታይልን ዘንድ ደሙን ይዞ በእግዚአብሔር ፊት እኔና እናንተን ወክሎን ገባ። እስከ መቼ? ለዘለዓለም ካህን ይላል ቃሉ። አንተ ለአንድ ዓመት አይደለም። እነሱን ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። አንተ ግን የማትሞት ስለሆን እንደ መልከ ጸዴቅ ሹመት ለዘለዓለም ማንን ወክሎ? እኔና አንቺን ወክሎ። ለዛ ነው መጽሐፍ ሲናገር እሱ በዛ እንዳለ እኛ በዚህ ምድር ነንና ይላል። ወከለሽና ገባ። አሁን እግዚአብሔር አንቺን ለመባረክ ጥያቄው ሊታይ የገባልሽ ጻድቅ ነው ወይ ነው። ይሄ ታሪክ በነገር ላይ ብዙ ቦታ ላይ ነው መጽሐፍ ቅዱስ ላይ ያለው። ለምሳሌ ዳዊት ሙሉ እስራኤልን ወክሎ ነው ጎልያድን ድል ያደረገው። ዝም ብለህ ዳዊትን አታንብብ። እግዚአብሔር ዳዊት ውስጥ ኢየሱስን እያወራ ነው። እንደውም መጽሐፍ ቅዱስ ሲናገር ዳዊት ድል አደረገና ለእስራኤላውያን የጎልያድን ጭንቅላት ቆርጦ ይላል ወስዶ ኢየሩሳሌም ቀበረው።
ሄዳችሁ እንዳውም የዕብራውያን ራባይ የሚባሉ አሉ። ስታነቡ ምን ይላሉ መሰላችሁ? የጎልያድን የራስ ቅል የቀበረበት ቦታ ይባላል ጎልጎልያት ተባለ። ማለትም የጎልያድ የራስ ቅል ተባለ ይባላል። ጎልጎታ ጎልጎልያት የኢየሱስ የተሰቀለበት እንትን ቦታ ራሱ ጎልጎታ ማለት ጎልጎልያት። ዳዊት የፍልስጤማዊ የጎልያድን የራስ ቅል የቀበረበት ነው። ለዛ ነው የራስ ቅል የተባለው ይባላሉ። እና ዳዊት ጎልያድን እስራኤልን ወክሎ ድል እንዳደረገ የዳዊት ልጅ ንጉሱ ኢየሱስ ደግሞ እኔና እናንተን ወከለና በጎልጎታ ለአንዴና ለመጨረሻ ጊዜ ትልቁን ጎልያድ ሞትን፣ ኃጢአትን፣ ጭንቀትን፣ ጭንገፋን፣ ሐዘንን ገደለው፣ ጭንቅላቱን ረገጠል። ሃሌሉያ